እንኳን ወደ ያሬድ ቴክኖሎጂ ስኩል በሰላም መጣችሁ። በዚህ ክላስ ላይ ቤዚክሊ ዳሽቦርዱ ምን እንደሚመስል ወይንም ዌብሳይቱን እንዴት አድርጋችሁ እንደምትጠቀሙበት የተወሰነ ማብራሪያ ልስጣችሁ። የመጀመሪያው ነገር ይሄ የእናንተ ዳሽቦርድ ኤሪያ ነው። እዚህ ጋር የምታዩት ደግሞ በምታዩቸው ቪዲዮዎች፣ በሰራችኋቸው አሳይመንቶች፣ ባስረከባችኋቸው መሰረት ሌቭላችሁን እያወራ የሚሄድ ዳሽቦርድ ነው። ከዚህ በኋላ ወደታች በምወድበት ጊዜ ቻፕተሮቹን እዚህ ጋር ያገኛሉ። እነዚህ ቻፕተሮች ከቻፕተር 1 ጀምሮ ምን ያደርጋሉ? ፕሮግረስ እያደረጉ ይሄዳሉ ማለት ነው። እዚህ ፊት ለፊት ላይ ዲስ ቻፕተር 1 ኢንትሮዳክሽን ቱ ዲጂታል ማርኬቲንግ ይላል። ቻፕተር 2 ብቀየር ቪዲዮ ታይፑ እዚህ ጋር ፊት ለፊት ላይ የማየው ቪዲዮ ይቀየራል ማለት ነው። እንደምታዩት ቻፕተር 3 ላይ ስገባ ፕሊዝ ኮምፕሊት ኤግዛም ቱ ፓስ ኦን የሚል ነገር ያሳየኛል። ይህ የሚሆንበት ምክንያት ምንድን ነው? ለእያንዳንዱ ቻፕተር ፕሮግረስ ለማድረግ ከታች የሚሰጥ ኤግዛሚኔሽን አለ። እዚህ ጋር ቻፕተር አሰስመንት የሚል አለ። ይህን ቻፕተር አሰስመንት ማለፍ ይጠበቅባቸዋል ማለት ነው። ስለዚህ እዚህ ፊት ለፊት ላይ ቻፕተር 1 ላይ ሆኜ ቤዚክሊ እንደምታዩት ቻፕተሩን ይህን ስኮር አድርግ ያለው 88 ሰርቲፋይድ የሆነ ኮምፕሊት ነው ማለት ነው ይህንን ነገር። ስለዚህ እንደምታዩት ላስት አቴምፕት ያደረኩበትንም ታይም ቼክ ያደርጋል። ይሄ እዚህ ጋር የተቀመጠው ስኮር ከ70 በላይ ማምጣት ይኖርባቸዋል ፈተናውን ለማለፍ እና ወደሚቀጥለው ለመሄድ ማለት ነው። ስለዚህ ለእያንዳንዱ ቻፕተር ላይ በመሆንበትም ጊዜ እዚህ ፊት ለፊት ላይ እንደምታዩት ቪዲዮ ፊት ለፊት ላይ ይመጣላችኋል። ከዛ በታች ላይ በዚህ ቪዲዮ ላይ ኮምፕሊት ማድረግ ያለባችሁ ፕሮጀክቶች እዚህ ጋር ተጠቅሰው ታያላችሁ። አብሬ የምንሰራቸው ፕራክቲካል ኤክሰርሳይሶች ደግሞ እዚህ ጋር ይቀመጣሉ ማለት ነው። እነዚህን ክሊክ በማድረግ መክፈት ትችላላችሁ። እንዲሁም ሪፈር ለማድረግ የሚጠቅሟችሁ የኮርስ ማቴሪያሎችም እዚህ ጋር ፊት ለፊት ላይ ዳውንሎድ በሚል በተን ስለተቀመጡ እነሱ ላይ ክሊክ አድርጋችሁ ዳውንሎድ ማድረግ ትችላላችሁ ፋይሎቹን ማለት ነው። ከዚህም ባሻገር ሄልፕፉል ሊንክስ የሚሉ እኔ ስሰራ የምጠቀምባቸው የተለያዩ ሊንኮችን እዚህ ፊት ለፊት ላይ ማግኘት ትችላላችሁ። እነዚህንም ሊንኮች መጠቀም እንደዛው ትችላላችሁ ማለት ነው። ይሄ ፊት ለፊት ላይ የሚከፈተው የዳሽቦርዱ ቦታ ነው። ከዚህ በመቀጠል ደግሞ እዚህ ጋር ናቪጌሽን አለኝ። ይሄኛው ናቪጌሽን እዚህ ጋር ማየው ናቪጌሽን ኤአይ አሲስታንት፣ ሆም፣ ፕሮፋይል እና ሜሴጅ ይላል። ከዚህም ባሻገር ከላይ ደግሞ ናቪጌሽኖች አሉ። ይህም ቋንቋ ስዊች እንድታደርጉ ከአማርኛ ወደ እንግሊዝኛ እንድትያረብጡት ያደርጋል። ሁሉም እዚህ ጋር ፊት ለፊት ላይ የምታዩዋቸውን ጽሁፎች በሙሉ ወደ አማርኛ ይገለብጥላችኋል። ሰው በአማርኛ የሚመቻችሁ ከሆነ በአማርኛ እያነበባችሁ መጠቀም ትችላላችሁ። እዚህ ጋር የምታዩትን ድሮፕ ዳውን ሜኑ በምነካበት ጊዜም እዚህ ጋር የማያቸው ነገሮች አብዛኞቹ እዚህ ጋር የተጠቀሱት ናቸው። ከዚሁ ጋር ናቪጌት ማድረግ ትችላላችሁ። እዚህ ትምህርት ቤት ላይ የኤአይ ረዳት በመካተቱ ምክንያት አርቲፊሻል ኢንተለጀንስ እንደ አንድ ክላስ ስለሚሰጥ በዲጂታል ማርኬቲንግ ላይ ኤአይ ረዳቱን ጋር ቻት ማድረግ ይችላለን። ይሄ ደግሞ ሁለተኛውን ቦታ ነው። ስለዚህ እንደምታዩት ይሄ ኢንፊኒቲ እርሱ አስተማሪ ነው፣ በዛ ትምህርት ነው ልረዳው ትችላለሁ ትላለች። ስለዚህ ለምሳሌ ሰላም ኢንፊኒቲ ብል ሃይ ኢንፊኒቲ ብዬ ባናገራት ኢንፊኒቲ ምን ታደርጋለች ማለት ነው። እንደምታዩት ዌልከም ቱ ቢጊነር ዲጂታል ማርኬቲንግ። እንግዲህ ይሄ ኤአይ በቢጊነር ዲጂታል ማርኬቲንግ ላይ እንደተመዘገብ ስሜም ያሬድ እንደሆነ ቤዚካሊ ማንበብ እና ማወቅ ትችላለች። ይህንንም ቤዚካሊ ከዳታ ቤዙ ላይ በእናንተ መሰረት የሚቀመጠው ዳታ ቤዝ ላይ ነው ይህን አክሰስ እያደረገች ያለችው ማለት ነው። እንደምታዩት በዲጂታል ማርኬቲንግ ቻናሎች ስለ ታርጌት ኦዲየንስ እና ስለ ኮንተንት ስትራቴጂ ማውራት እንችላለን። ስለምን ነገር ማወቅ ትፈልጋለህ ትላለች ማለት ነው። ስለዚህ እዚህ ጋር ያለውን አርቲፊሻል ኢንተለጀንሶች እዚሁ የትም ሳትሄዱ በመጠቀም ምን ማድረግ ትችላላችሁ? በደንብ ኮሚኒኬት ማድረግ ትችላላችሁ። ወደ ዋናው ፔጅ መመለስ ከፈለጋችሁ እዚህ ጋር ዋና ገጽ የሚላለ እንዲሁም የራሳችሁን ፕሮፋይል አክሰስ ማድረግ የምትፈልጉ ከሆነ ፕሮፋይል ፔጃችሁም እዚሁ ፊት ለፊት ላይ ተጠቅሶ ይቀመጣል። ይሄ ፕሮፋይል ፔጃችሁ ቤዚካሊ ምንን የሚይዝ ነው? ስለ እናንተ ዲቴይል ኢንፎርሜሽኖችን የያዘ ፔጅ ነው። ስለዚህ እዚህ ፕሮፋይል ፔጁ ላይ የፈለጋችሁትን አይነት ነገሮች መቀየር ትችላላችሁ። ለምሳሌ I can actually edit this። እዚህ ጋር ስማችሁንና ኢሜል አድሬሳችሁን መቀየር አይቻልም። የማይቀየርበት መደበኛ ምክንያቱ ደግሞ ያው ሰርተፊኬቱ ታትሞ ስለሚወጣ በዛ በአንድ ሰው እንዲወጣ ስለሚፈለግ ብቻ ነው። ኢንተርናሽናል ሰርተፊኬት ስለሆነ የምታገኙት በዛ መሰረት ስም መቀየር አይቻልም። የተመዘገበው ሰው አንድ ጊዜ ብቻ ነው በራሱ ስም መውጣት የሚችለው ማለት ነው። ስለዚህ እንደምታዩት ኦኩፔሽን ማስተካከል እችላለሁ። እዚህ ጋር ደግሞ አባውት ሚ በደንብ አድርጌ እዚህ ጋር መጻፍ እችላለሁ። ሶሻል ሚዲያዎቻችሁን ሊንክ ማድረግ ትችላላችሁ፣ ስፔሻሊ ዲጂታል ማርኬቲንግ ተማሪዎች። እንዲሁም ደግሞ የጊትሀብ እና ሊንክዲን አድሬሶች በጣም የሚፈለጉና የምንጠቀምባቸው ስለሆኑ ማለት ነው።
ከዛ በኋላ ደግሞ ምንም አይነት ጥያቄዎች ወይንም ኤኒ ኢንኳሪ እኔ ማናገር የምትፈልጉበት ማንኛውም አይነት ምክንያቶች ቢኖሩ ይሄ የእናንተ ዳሽቦርድ ይሆናል ማለት ነው። ስለዚህ እዚህ ጋር ኒው ሜሴጅ ላይ ገብታችሁ እዚህ ጋር ብትጽፉልኝ ኢሚዲየትሊ ፐርሰናሊ ሜሴጅ እመልስላችኋለሁ በራሳችሁ ውስጥ ቀጥታ ወደ እኔ ኢሜል የሚገባ ሜሴጅ ይሆናል ማለት ነው። ስለዚህ በዚህ መሰረት ወደ ዳሽቦርድ ሄዳችሁ ቻፕተሩን አንድ በአንድ በተሰጣችሁ እዚህ ጋር በሚቀመጠው ሪሶርስ መሰረት አንበባችሁ ተምራችሁ መጨረሻ ላይ ኢንተርናሽናል ሰርቲፊኬቱን ቤዚካሊ መውሰድ ትችላላችሁ ማለት ነው። አመሰግናለሁ። መልካም ክላስ